ቴዲ አፍሮ ሰርቨር አንቀጥቅጥ የሆነ አልበም ለቀቀ። በእርግጥ የተንቀጠቀጠው ሰርቨሩ ብቻ አይደለም እንዴ! በአንድ ሳምንት ውስጥ 85 ሚሊዮን ሰው ተመለከተው እኮ። ለነገሩ ከዛ ውስጥ 5000 የኔ ሳይሆን አይቀርም። እንግዲህ እንደተመለከታችሁ ቴዲ አፍሮ በዘፈኖቹ ተገቢውን መልእክት ለሚመለከታቸው አካላት ያደረሰ ሲሆን እንደውም ሳስበው እያንዳንዱን ዘፈን በፖስታ አሽጎ በየፖስታ ሳጥን ቁጥራቸው የላከላቸው ነው የመሰለኝ። እንደዛ እኮ ነው የሚመስለው። በነገራችን ላይ መርከብ የሚለው ሙዚቃው ሀገራችን የባህር በር ልታገኝ ጫፍ በደረሰችበት ጊዜ በማበርከቱ ምክንያት ቴዲ ልማታዊ አርቲስት መሆኑን አረጋግጧል። ከእናንተ ውስጥ ጀልባ እንኳን ያበረከታል? በእውነቱ የመንግስት አካላት ቴዲ በዘፈኖቹ ያን የተናገረው ምናምን አትበሉ። አልበላሽም ምን አመጣው ምናምን እንዳንባባላ። ነብሩ ጦጣዋን ዛፍ ላይ ሲመለከታት እናቴ ትሙት አልበላሽም ውረጅ ሲላት እናቴ ትሙቱስ ይሁን አልበላሽም ግን ምን አመጣው እንዳለችው ነገር እንዳይሆን። አሁን ጀንበር የሚለው ሙዚቃውን አዳምጠህልኛል? እንዲህ ብሎ እኮ ነው የሚጀምረው። አማራ እስላም ኦሮሞ ትግሬ አይባልም እርፎ መረባ ኢትዮጵያ ናት እርፎ መረባ ምን ገነጣጥሏታል እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም እርፎ መረባ እና መንግስት መደመር ብሎ በአራት ቅጽ ጽፎ እሱን ፎቶ ዘርግተ ምናምን ፎቶ እየተነሳህ አሁን ይሄን ዘፈን እኛን ለመስደብ ነው ምናምን ማለት ያስኬዳል? መንግስት እያየ መጽሐፍህን ፎቶ ይነሱበታል እንጂ አያነቡትም። እኔ እንደውም ጠሚው የሚቀጥለውን የመደመር መጽሐፋቸውን ያው እንዳጀማመሩ የሚያልቅ አይመስልም ብዬ ነው። 3 መጽሐፍ ጽፈው የብልጽግና አባላት ግን ላይ ለውጥ ባለማግኘታቸው ይመስለኛል 4ኛ መጽሐፍ እንደገና የጻፉት እና አሁንም ካልገባቸው 5ኛውን መጽሐፋቸው አይቀርም። 5ኛውን በሚጽፉበት ወቅት ግን ይሄንን ጀንበር የሚል ሙዚቃ መግቢያው ላይ ቢያካትቱት የሚል ሐሳብ ምክር ቢጤ ነው። ጌታዬ ሙዚቃው አልበሙ ከመውጣቱ በፊት እኮ ነው የሚተቹ ሰዎች የነበሩት። በተለይ መካከለኛ የትምህርት ደረጃ ነው ያለኝ ያለው ካሙዙ። በነገራችን ላይ መካከለኛ የትምህርት ደረጃ ምንድነው እያላችሁ ስትወዛገቡ የነበራችሁ ሰዎች አንድ የአደባባይ ምሁር መካከለኛ ደረጃ ማለት አትወዛገቡ ምናምን ብለው ማለት ነው። መካከለኛ የትምህርት ደረጃ ማለት ለብ ያለ ትምህርት ነው ብለዋል። እናማ ካሙዙ ወደፊት የሚወጣውን አልበም አስቀድሞ ቅኔያዊና ግጥማዊ በሆነ መንገድ ነበር የተቸው። በተለይ በግጥም ውስጥ የቀንቀን ጭምብል ፈጤ በላጣ ማንበብ ተቸግሬ አይደለም፣ እንደዚህ ነው የሚለው በትክክል። ጦቢያዬ ማለት ሳንቲም ፈለጣ ያልካት 2 መስመር በጣም ነው የወደድኳት። በእርግጥ ፈጤ በላጣ ያልካትን አላወቅኳትም። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትንም ባገላብጥ ላገኘው አልቻልኩም። ምናልባት እሳቸው ካረፉ በኋላ ይሆናል ይሄ ቃል የተቀላቀለው አማርኛ ውስጥ። ሳንቲም ፈለጣ ያልከው ግን ምናልባት ጃፓን የባህል ቡድኑ መርተ ስትሄድ ምናምን ከተከሰተው ነገር ጋር የተያያዘ ይሆን? ብቻ እንዲህ እያለ ወደታች ወርድና በመጨረሻ ላይ ምን ይላል? አሽሽ አጪሶ ሰሪ ከመንቀፍ በቀን ቅን መንገድ ኪኔ ቢሰለፍ ይላል። ጌታዬ ገጣሚ ፖኤቲክ ላይሰንስ እንዳለው እናውቃለን። አዲስ ቃል ፈጥሮ የመጨመር ጨመር ማለት ነው። ያንተ ላይሰንስ ግን ምንድነው? በዚህ ሁኔታ ፖኤቲክ ላይሰንስ አይደለም ድራይቪንግ ላይሰንስ ራሱ ሊቀማ ይገባል። አስበዋል? ቃላቶቹ ሰው ቢሆኑ እኮ የአንድ ቀበሌ ህዝብ ገሽተ አስፋልት ላይ ዘረረው ነበር። ብቻ ከዚህ 2 ገጽ ግጥም መልእክት አንድ ስንኝ ላይ መልእክቱን በሙሉ ማለት ነው አንድ ስንኝ ላይ ያገኘን ሲሆን ምን ለማለት እንደፈለክ ስንተረጉመው የኪነት ሰው ቴዲ ሆይ መሪን አትንቀፍ የሚል መልእክት ለማስተላለፍ ነው። 2 ገጽ እንደዚህ ቃላቱን እንደዚህ በጥብጥህ እንደበሱ የመታቸው። ሙዚቃውን ከተውከው ዘንዳ ግን ፖለቲካ ውስጥ ከምትገባ እንደ እህት ምክር ማለት ነው ለምን ነብይነቱን አትሞክርም? ይሄው ጀምረሃዋል ብዬ ነው። ምን ችግር አለው? ከተሳካ አስቀድመህ ትተነብያለህ፣ ካልተሳካ ደግሞ ከተፈጸመ በኋላም ትተነብያለህ። ህዝቡ እንደሆነ የማመን ችግር የለበትም። ምን አሳሰበ? ምን እሱ ብቻ ከመንግስት ወገን የሆኑ አንድ ረዳት ፕሮፌሰርም በተጨማሪ
እኔ ምለው ግን አንድ ሰው ረዳት ፕሮፌሰር ሆኖ የሚኖረው እስከ መቼ ነው? ማለት ረዳት የሆንክለት ዋናው ፕሮፌሰር ማለት ነው እስኪሞት ድረስ ነው ማለቴ። አንድ አሁን ምክትል ፕሬዝዳንቱ እስከሚሞት ድረስ ምክትል ፕሬዝዳንት ነው የሚሆነው፣ ሲሞትለት ነው ፕሬዝዳንት የሚሆነው። እንደዛ ከሆነ ብዬ ነው። ብቻ ረዳት ፕሮፌሰሩ ለማለት ፈልጌ ነው። እንዲሁ እንደ ካሙዝ ሁሉ የወረፉት ሲሆን እሳቸው ቅኔ ለማድረግ በሞከሩትና እኛ ግን ሁላችንም በተረዳ ነው ጽሁፋቸው መጨረሻ ላይ ምን አሉ? ሁሉን አጭሰሽ በጭስ ተደበቀሽ አትመልከቺ ብለዋል። እንዴት ነው ነገሩ? ሁለታችሁም ጭስ አላችሁሳ ማለት ቴዲ አፍሮ ያጨሳል ለማለት ነው። እሱ መች ጠፋን? ቀድሞ ነገር መጀመሪያ ያጨሰው ሁለታችሁን አይደል እንዴ? ብቻ አስቀድሞ ትንታኔ የተሰጠበት ሙዚቃ 85 ሚሊዮን ጊዜ ሰዎች እንዲተነፍሱ ያደረገ ሲሆን ከዚህ በኋላም ለተጨማሪ 85 ሚሊዮን ጊዜ ሰዎች ይተነፍሱበታል ሲሉ አንዳንድ የአዲስ አበባ ነዋሪዎች ሀሳባቸውን ገልጸዋል ለማለት ነው። ብራዚል በቀንድ ከብት ብዛት ከአፍሪካ ቀዳሚ የሆነችዋን ኢትዮጵያን ስጋ ለማብላት ፈቃድ አገኘች። ሪውተርስ ነው ያለው። ከብቶቹ ቀንድ ብቻ ሆነው ነው አሉ። ነው ወይስ እኛ ከብት አናርድም? ማለቴ ከአፍሪካ ቀዳሚነቱን እንደያዝን ለመቆየት ቅርስ አድርገናቸው ከሆነ ብዬ ነው። እንዴት ነው ነገሩ? ድሮ 4ኛ ክፍል እያለን ስታስተምሩን የነበሩ ነገሮች በሙሉ እኮ እያደግን ስናያቸው ውሸት እየመሰሉ ነው እንዴ። አሁን ለምሳሌ ከዚሁ ከስጋ ጋር በተያያዘ ድሮ ሽሮ ስጋን ይተካል ምናምን እያላችሁ አስተምራችሁን፣ እኛም ነፍስ ከምናጠፋ በዚያም ደግሞ ስለማይገኝ ብለን ሽሮ ፍትፍት ሽሮ ብጥብጥ ስንበላ ከርመን አሁን ባለፈው አይኪዋችን ሲለካ ስታንት አሉ በእንግሊዘኛው መቀንጨር ይሉታል። ዝቅ አድርገን እንነጋገር። ይኸው እስካሁን ትክዝ እንዳለን አለን። አሁን ደግሞ ያው በቀንድ ከብት ብዛት ከአፍሪካ ቀዳሚ አንደኛ ምናምን ስትሉን ከርማችሁ እንዴ። ቆይ ይሄ ነገር የአፍሪካ ቀንዷ ላይ ስላለን ቀንዱ ላይ ያሉት የከብቶች ብዛት ለማለት ነበር እንዴ? ማለት አልተግባባንም ይሆን? ብቻ ያለፈው ፋሲካ ማደል በዓሉ መንግስት ይሄን ሁኔታ በቀጥታ በመገንዘብ በ650 ብር ኪሎውን ማለት ነው ስጋ ካልበላችሁ በሞቴ ጉረሱ ሲል ህዝብ በፍጹም አልጎርስም ሲል፣ እንደገና በድጋሚ መንግስት ካላጎረስኳችሁ ሞቼ ይገኛለሁ ሲል ህዝብ በፍጹም አንበላ ምናምን ሲል ቆይቶ በመጨረሻ ህዝብ መንግስትን ከማስቸገር ብሎ በማለዳ ተነስቶ ስጋ ቤት መሰለፍ። ስጋ ቤቶቹ ባለቤቶች ምን አሉ? ኤፕሪል ዘ በራቸው ላይ ይሄንን እኮ ነው ለጥፈው የጠበቁ። እናንበዋ ለወረዳ 02 ነዋሪዎች በሙሉ ሁለቱም ስጋ ቤቶች ተከራይተው የነበሩት ስጋ አቅራቢዎች ዋጋ በ650 ብር መሸጥ አያዋጣንም ብለው የኪራይ ውል ይቋረጥልን በማለታቸው ለፋሲካ በዓል የስጋ አቅርቦት ስለሌለ ሌላ አማራጭ እንደተጠቀሙ እናስታውቃለን። እንግዲህ ሌላ አማራጭ ማለት ጾሙን አራዝሙት ማለት መሰለኝ። ለነገሩ ህዝብ ቀድሞም ገምቶ የለ ያችኑ ገንዘብ ይዞ ዶሮ ተራ መሄድ። ከዛ ዶሮ ነጋዴዎቹ ደግሞ ገንዘቧን ሲመለከቱ ኧረ ሳቅ ብለው ነው አሉ ፈገግ ብለው፣ ኧረ በዚህ ብር እኮ አሁን የዶሮዋን ማሰሪያ ገመድ ነው መግዛት የሚቻለው። ሁሉም እኮ ነው የጠመመብን። ብቻ ሰምታችኋል አይደለ? ዶሮ 3000 ብር የበግን ቦታ እንደተቆናጠጠች ያልሰማ አይኖርም። ከ5 ዓመት በፊት እኮ በ3000 ብር የዶሮ እርባታ ነበር የምንከፍተው። ታዲያ እላይ ሰፈር ያሉ ጎረቤታችን ራሱ በዚህ ብር የገዙት ዶሮ ሞቶባቸው ወንድሜ ብለውን የቀበሩት አለ። እንዴ ወንድሜ ሲያንስበት ነው? ኧረ አባቴ ተብሎ ሊቀበሩሉ ይገባል። እናማ ብራዚል ስጋ ልካለሁ ብላለች። እኔ በቃኝ አለያለች። ያው እንደሚታወቀው ብራዚል ጂኤምኦ ከሚጠቀሙ ሀገራት መካከል ናት። ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ማለት ነው። ምን እሱ ብቻ
በ2023 ጂን ኤዲትድ የሆኑ ጂናቸው ኤዲት የተደረገ እንስሳትን መጠቀም አጽድቃ መጠቀም የጀመረች ሀገር ናት። በፎቶሾፕ የተሰራ በሬ በሉት። እኔ የምለው ግን እኔ መቼም ኢትዮጵያ ኦርጋኒክ ምግብ ነው የሚገባት፣ እሱን ነው መመገብ ያለብን፣ ማቅረብም ያለባት እንደሱ ነው ምናምን እያልኩ እየተመጻደቅኩ አይደለም። ማለቴ መጀመሪያ ከመምረጥ በፊት ምግቡ ይቀድማላ። ምግቡ ሲደረደር እኮ ነው የምንመርጠው። ጥያቄ ግን ከብራዚል ድረስ ስጋ መጥቶ በስንት ነው የሚሸጥልን የሚለው ነው። የገበያ ፉክክር ለመፍጠር አስባችሁም ከሆነ ታዲያ ብራዚልን ካሹ ጨርጨር ነው የምታወዳድሩት? ማለት ሐሳብ ሆኖብኝ ነው። መቼም እንደሚታወቀው እኛ ኢትዮጵያውያን ስጋ እንወዳለን እንጂ ስጋ አንበላም። እያንዳንዳችን በአመት የምናገኘው የስጋ መጠን በትክክል ቢሰላ ከ5 ኪሎ አይበልጥም። እሱም በየድግሱ በየለቅሶ ቤት ወይም በየሰርጉ የበላ ነው ተጨምሮ ነው። በእርግጥ ስጋ በጣም ያስፈልገናል። ብቻ ግን ሌላውን ትታችሁት የሞተ ከብት የማይበላ ህዝብ ማለቴ በቁም ያለ ነው የሚበላው ለማለት ፈልጌ ሳይሆን ራሱ ካልገደለው በቀር እግዚአብሔር ራሱ የገደለውን በከተ ብሎ የሚጥል ህዝብ ማለቴ ነው። ብራዚል የገደለችውን ከብት ይበላል? ጥያቄ ሆኖብኝ ነው ለማለት ነው። የሆርሙዝ ሰርጥ ወይም ወሽመጥ ጌታዬ ስሙ አያሳስበንም፣ መከፈቱ ነው እንጂ እንዴ ኢራን በዘጋችው ላይ አሜሪካ ደርባ ዘጋችው እኮ። እንግዲህ ባለፈው ሳምንት በፓኪስታን አሸማጋይነት ሁለቱ ሀገራት ለድርድር ተቀምጠው ነበረ። አንደኛው የስምምነት ርዕስ የሆርሙዝ ሰርጥን መክፈት ነበረ። በአንዱ ስብሰባ ላይ ትራምፕ እመር ብለው ተነስተው እንደውም እኔም ጨምሬ ዘግቼዋለሁ ብለው ረፍ ግራ የገባው አለብ እኮ ነው። ክፈቺ ለማለት ተቀምጠው ተነስቶ እንደገና በተደራቢ ቁልፍ ቆልፎ ቁጭ እንደማለት ነው። በእርግጥ የኛ ጉዳይ ማን ከፋች ማን ዘጊ መሆኑ ላይ አይደለም። ጉዳያችን ከነዳጅ ማግኘቱ ጋር ይያያዛል። ሲፈልጉ እንደ ዘበኛ ቆመው ሲከፍቱና ሲዘጉ ቢውሉ ችግር የለብንም። በነገራችን ላይ በዚህ 2 ሳምንት ራሱ የሆርሙዝ ሰርጥ አንዴ ሲከፈት አንዴ ሲዘጋ፣ አንዴ ሲከፈት አንዴ ሲዘጋ ነበረ። ማለቴ ኢራን ከፍቻለሁ ስትል ትራምፕ ዘለ ሄዱና ልክ አስገባኋት ምናምን ብለው ይጽፋሉ። የዛን ጊዜ ደግሞ ኢራን አይ በቃ ዘግቼዋለሁ ትላለች። ብቻ እንደዚህ ሲከፍቱ ሲዘጉት በሩን ገንጥለውት እንዳያርፉ ነው ስጋታቸው። እስከዛሬ እንግዲህ ይህች ሀገር ወዴት እየሄደች ነው እያልን ነበረ። አሁን ግን ማለት ያለብን ይህች ዓለም ወዴት እየሄደች ነው? ምክንያቱም ሀገሪቱማ ዓለሚቱ የምትሄድበትን አካሄድ አይታ ግራ እንደተጋባች ቆማለች። እንግዲህ የዜና እስከሚቀረጽበት ሰዓት ድረስ የተኩስ አቁም ስምምነቱም ሆነ መዘጋት መከፈቱ እየዋለለ ቆይቶ የተኩስ አቁም ስምምነቱ ላልተወሰነ ጊዜ ተራዝሟል፣ መዝጋቱ ግን ይቀጥላል ብለዋል። እኔ የምለው ግን ኧረ እባካችሁ የትራምፕን ስልክ ቀሙ። የአንዳንድ ሰዎች ስልክ እኮ መቀማት አለበት እንዴ! አሁን በቀደም ኢራን በጎረቤት ሀገራት ላይ የማደርገውን ጥቃት አቆሚያለሁ ስትል ተሯሩጠው ሄደው በትሩዝ ገጻቸው ላይ ይኸው ጫማዬን መላስ ጀመረች፣ ልክ አስገብቻታለሁ ሲሉ አይ እንደውም ሐሳቤን አንስቻለሁ፣ ጥቃቱን እቀጥላለሁ አለች። እኔ የምለው ይሄ ትሩዝ የሚባለው ሶሻል ሚዲያቸው ግን ማስታወሻ ደብተራቸው ነው እንደሚመስላቸው። አሁንም እንግዲህ ሆርሙዝን ከፍቻለሁ ስትል ኢራን የሚያዘጓት ራሳቸው ትራምፕ እንደሆኑ ተረድተናል። እሳቸው መቼም ምናልባት ዓለምን ምርጫ አሳጥቼ ያከማቸውትን ነዳጅ ለእያንዳንዳቸው በእኔ ጥገኛ ስር ሆነው እሸጣለሁ ብለው አስበው ሊሆን ይችላል። በዚህ መሀል እኮ እኛ ሳሮቹ ተረግጠን እኮ ወይበናል ሲጀምር ማለት ነው። አሁን የቀረን መድረቅ ብቻ ነው። አፍሪካ አረንጓዴ ምናምን የሚሏችሁን እንዳታምኑ። ዝሆኖቹ ረጋግጠው ወደ ቢጫ ከቀየሯት ቆየች። እናማ የሆርሙዝ ጉዳይ በተለይ የአፍሪካ ሀገራትን እያበጠራቸው ይገኛል ለማለት ሲሆን በዚያ ሰሞን እንግዲህ ታንዛኒያ ባለስልጣኖች ለስራ በሚንቀሳቀሱበት ጊዜ በህብረት ሆነው በባስ እንዲንቀሳቀሱ ቀጥተኛ ትዕዛዝ አስተላልፋለች። በእርግጥ የኛ ሀገሩም የትራንስፖርት ሚኒስቴር አመራሮቹን ጨምሮ በሳይክል እንዲሄዱ አድርጎ ነበረ።
ችግሩ በሳይክል ሲሄዱ ፎቶ ከተነሱ በኋላ ሳይክላቸውን ጥለው መኪናቸውን አስነስተው መሄዳቸው ነው። ባይሆንም ማኖሮ በሚቀጥለውም ቀን በተደገመ ነበር እንዴ የካሜራ ፖለቲካ። አሁን ባለፈው ለበዓሉ ጠሚው ማዕድ አጋሩ በሚል ዜና ስር ይሄን ፎቶ ስግጥ ማን ኢቲቪ። በእውነቱ ፎቶ ያነሳቸው ሰው በጣም አሰላሳይ ከመሆኑ የተነሳ ከእያንዳንዱ ከሁሉም የህብረተሰብ ክፍሎች ለተውጣጡ ሰዎች ነው የለገስነው የሚለውን መልእክት ለማስተላለፍ ነበረ። ሱፍ ከለበሰ ጎልማሳ ሂጃብ እስከለበሰች እንቦሳ እንደዚህ አካፍቶ ያስቀመጠ። በእውነቱ በዚህ ፎቶ መንግስት ልግስናዬን አሳየልኝ ምናምን ብሎ ሸልሞ ሊሆን ይችላል። ችግሩ ህዝብ ከዚህ ፎቶ ምን እንደተረዳ ልንገር። ሁሉም የህብረተሰብ ክፍሎች እርዳታ እንደሚያስፈልጋቸው። ክፉ ህዝብ እኮ ነው፣ በግራ ስትለው በቀኝ ነው የሚሄድብህ። ብቻ የሆርሙዝን ቁልፍ የያዙት ሀገራት በቁልፉ እየቆመሩ ሲሆን የሚመድቡት ደግሞ እኛን ነው ልል ፈልጌ ነው። መራር በሆኑ ዜናዎች ፈገግ እንድትሉ የሚያደርጋችሁ ነጋሪ ሚዲያ ዜና በፈገግታ ብቻ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ከፈገግታችን ሌሎች እንዲካፈሉ ቤተሰቦቻችን እንዲበዙ ሁሌም እንደምንለው እየበዛን ነው። ደግሞ ከዚህ በላይ እንድንመነደግ ሀሳባችሁን በኮመንት አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሳቃችንን ለሌሎች አጋሩ።